ያገለጉት ማለት ነው። ስለዚህ ዛሬ ሩታን በደንብ አድርገን እናዝናናታለን፣ ቤት እንሄዳለን። ከዛም ባለፈ አብሬሽ መተኛት እፈልጋለሁ፣ ከኔ ጋር ከተኛሽ በጣም ቆየ ምናምን ነገር ብዬ አልጋው ላይ ምናምን ነገር ገብቼ ከልጄ ጋር ለጥ እንላለን። ከዛ ሩታ የምትለይን ነገር በዛው አጋጣሚ ማየት እፈልጋለሁኝ። ያው በዚህም እንደዛም ሆነ እና ሩታ አብረን ሆንም አልሆንም እሷ ግን እንዲከፋትና እንዲደበራት አልፈልግም፣ የትኛውም አጋጣሚ ማለት ነው። እና በዚህ ታይም ደግሞ ሞር እንዲከፋት አልፈልግም እና ከጎኗ ለመሆን እሞክራለሁ። እስኪ ዛሬ ምን እንደምትለኝ እኔን ለማየት ጓጉቻለሁ። ውጣልኝ ትለኛለች፣ ታስፈራራኛለች፣ ታስደነግጠኛለች የሚሉትን ነገሮች አብረን ነው የምናየው። እስካሁን ድረስ ከልጅሽ ጋር አብረሽ ተኝተሻል፣ አሁን ግን ከኔ ጋር ነው መተኛት ያለብሽ፣ ናፍቀሽኛል ምናምን ነው የምላት እና የምትለኝን ነገር ለመስማት ነው ጓጉቻለሁኝ። አሁን ቀጥታ ወደዛ ነው የምንሄደው። አብራችሁን ሆኑ። ይህንን ቪዲዮ ከመጨረሻው ከወደዳችሁ ደግሞ ሁላችሁም ላይክ በማድረግ ግለጹልኝ። በጣም ወዳችኋለሁኝ። እንግዲህ ፋሚሊዎቻችን ደርሰናል። ቤት ለምቦሳ ነው አይባልም ለካ። እንኳን ማርያም ማረችሽ። እንዴት ነሽ? እንዴት መጣክ? ምንም ያስደነግጥሽ? ደህና ነሽ? ደህና ነኝ። እንዴት ነሽ? ፈጣሪ ይመስገን። እንዴት መጣ? እንዴት መጣክ? አትደውልም? በመኪና መጣሁ እኮ። አትደውልም? አትደውልልኝ ወይ? አሁን እኮ በቃ አንቺ ቤት የኔም ቤት ሆኗል። ምንም የሚከብድ ነገር የለም። የምሬን እኮ ነው። እኔም የምሬን ነው። ምን አጠፋሁ? ሁሌ እየደወልኩ መምጣት አለብኝ። እናቴ ያለች እኮ። እናቴ ያለች አሉ። የምርሽ ነው? የት ነው ያለችው? ድምጻቸው አይሰማህም? የምር ጓሮ ናቸው፣ ስራ እየሰሩ ነው እኮ። በቃ ስራ እየሰሩ ከሆነ ቶሎ አግኝቼሽ ምናምን። በእርግጥ ዛሬ የመጣሁበት ምክንያት እንኳን አግኝቼሽ ስለመሄድ አይደለም። ደህና ነሽ? እንዴት ነሽ? አምሮብሻል። አራስም ደግሞ አትመስይም። ውበቱ ደፍቶባታል እንደምታዩት። እስኪ ሲቁም። እንዴት ነው ቦርጭ ምናምን ጠፋ? የለም ጋይስ፣ የወለደችም እሷ በየአመቱ ትውልድ ነው የሚያስብለው። የምር በየአመቱ ውለጂ ነው የሚያስብለው። የቀለድክ ነው? የቀለድኩ አይደለም፣ እውነት። በ6 ወር ይቻላል፣ በ6 ወር ልክ አይቻልም። በየአመት እናከታትለዋለን። አለቀ። ከዛ አይሻልም? ይልቅ አታስጨነቀኝ። ዛሬ ትመጣለች ወደዚህ ከወጣች። ዛሬ እዚህ ነው ማድረው፣ ምተኛውም ጠጋቢ የለኝ። ወደ መኝታ አርገባ ነው እናት እዛው ምንድነው ወደዚህ እንዳትጠጋ ሲጀመር። አንደኛ ልጄን ላይ ነው የመጣሁት። ሁለተኛ ሁሉ ጊዜ እንደዚህ ቆይ እዛው እንደ አንዴ እዛው ቆም። አልቆም ቆማ አውራኝ። እንዴት ነሽ? ተነስ። አጥብቅ አልቋል። ትጠጣለህ? እየተሰራልኝ ነው። እሺ ደህና ነሽ? ምን ትጠጣለህ? ውጣ እንጂ እናንተ እናት ልጅ እጠራታለሁ። እሺ አባዬ ብዬ ነው የምጠራው። ቋርፊሽ ተቀመጫ። አሁን ምን እንደምታደርጊ ታውቂያለሽ? እዚህ ውስጥ ላይ ልተኛ ነው። ከዛ አብረን ነው ዛሬ የምናድረው ማለት ነው። ለምን አብረን ከተኛን ትንሽ ስለቆየ፣ አንደኛ ነገር ናፍቀሽኛል፣ ሁለተኛ ነገር እዚህ ማደር ፈልጋለሁ። በእውነት እውነትና አዎ። እስቲ ምን ነው ዛሬ እንዴት ታወስኩ? ማለት እንዴት ታወስኩ እንዴ? ሁሌም እኮ ፈልጋለሁ፣ ግን ያው ከማዛሽ በደንብ እስክንግባባ ምናምን ነበር። አሁን ማሚም ስለተግባባዋት ምንም የሚያስጨንቅ ነገር አይሆንም። ቤቢ ደህና ነው? ልሳሙ እስኪ አንዴ እግርሽን። ይኸውልህ አንተ እዚህ ከፀሐይ እየመጣ ልጁን በሽታ ላይ ትጣልብኝ እባክህ። የኔ ይበቃሃል። በሽታ ነው እያልሽኝ ነው? እኔ ይበቃሃል እኮ ማለት እኔ በሽታ ነኝ? ይኸውልህ እዛ ፀሐይ ላይ ውለህ ስንት ሰው አግኝተህ ምናምን ነው በቃ። እኔ ከልጄ ጋር ነው የምውለው ማድረው፣ ማንም ሰው አያገኘኝም። ገባ? ስለዚህ ልጄ ላይ እኔ መብት አለኝ አይደለ? እንደውም ከዚህ በኋላ አንቺ ውጭ ትዞሪያለሽ ያለሽ፣ እኔ ከልጄ ጋር እዚህ አድራለሁ ማለት ነው። ከዛ የሚፈልገውንም ነገር ሰጠዋለሁ። አጠባዋለሁ። አታይም? ይጠባዋል። ችግር የለም። ለምን ወተት እገዛለታለሁ፣ በወተት ማለት ነው። ዞሮል እባክህ መዞር ትችያለሽ። አሁን ደግሞ የኔ ተራ 15 ቀን ቁጭ ያልሻል፣ መውጣት ትችያለሽ። እኔ እያለሁ ቤት ነው ለአንቺ የሚመጣውን እየበላሁ እየጠጣሁ በሬ አክዬ እወጣለሁ ማለት ነው። ዞር በያ ነው። እውነት እንጣላለን ሩታ።
አይ እንግዲህ አንተ አታብዛው። እሺ ምንድነው አትጨማደቅ እኮ። እሺ አንዴ ልጅ ልሳማ እኮ ልጅ ልሳማ ሩታ ግን መርቴ እየነፈርሽ ነው። የሪንካህ አንተ ለልጁ አታስብም እንዴ? አታጨቃጭ በዛ ላይ ተይዟል። ሩታ ደግሞ ለልጁ አታብለም። እኛ እናቱ ለ20 ለ30 ተከበን ያደግነው በዛ ጋር የምትሰቀልከው የምር ማለት ነው። ለወርድ ስል በዚህ ከለለች እንዳትወርድ አይደል? ምን እኔ እኮ እመጣልሻለሁ። ጌት ይሄድብሻል። ድንጋይ ራስ እንደ አንቺ ነው የትም እኮ አልሄድም። ጌታ ለወርድ ስል እንዲክልል ላደረገችኝ ማለት ነው። ሩታ በቃ ተባንብሻል። እመጣለሁ። እሺ ሌላ ጊዜ ለዛሬ በቃሻል። ሌላ ጊዜ እመጣለሁ። ጠጋቢሽ ወደዛ ሩታ አልጠጋም። እሺ ልውረድበት። ጠጋቢ እዚህ ጋር ጠጋቢ ወደዚህ ጋር እንዴትም ሆነ ወረድ እንዳልወርድ ፈልገሻል። በቃ እተኛለሁ እተኛለሁ። ያስታውቅብሻል የሰው ልጅ እስኪ አይንሽ አይቼ እኮ ነው የማውቀው። ስለዚህ አንቺን ከሚደብርሽ